እቺ ፎቶ ለማስለቀስ አሪፍ ናት። ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ ይቆማል። ማነገ ለኔ ነው ሰሜን ስላላወቀችው ነው ለኔ ነው። ዎ ኤቭሪዋን እንዴት ናችሁ? እንኳን አደረሳችሁ፣ እንኳን ደስ አላችሁ። ዛሬ ድልብ ሳይሆን ድርብ ድል ነው ይላል ማነገ። ብቻ ዛሬ በጣም ሃይ የሆነ ኢነርጂ ነው ያለን። ጥግ ድረስ ነው ፈታ የምንለው። አዳዲሶች ከሆናችሁ ብራዳ ሄይ ዮ ነገ አታስደብረኝ እንጂ ሂት ዘ ሰብስክራይብ በተን። ፈታ የሚያደርጉ ቪዲዮዎች አሉ እዚህ ቻናል ላይ፣ ሪያክት እናደርጋለን፣ ዘና ፈታ እንላለን። ከዚህ ከጭንቀት ዓለም ወጥተህ ፈታ ማለት ከፈለክ ማነገ ሰብስክራይብ በማድረግ የቦምቡን ስኳድ መቀላቀል ትችላላችሁ ማለት ነው። ዛሬም የተለያዩ ቪዲዮዎች ተዘጋጅተዋል፣ ሪያክት እናደርጋለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። የቻላለ ከጥቂት ሳምንት በፊት እንደዚህ ብሎ ነበር። እቺ ፎቶ ለማስለቀስ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይሄንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀስ አሪፍ ናት ብሎ ለቆም ነበር። እናም እንደሚሞት አስቀድሞ ታውቆት ነበር። እናም በተጨማሪ ከተወሰነ ቀናት በፊት ይሄንን መልእክት ጽፎ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን። ወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። በጣም ፔንፉል ነበረ። በጣም ወጣት ነው ስላችሁ በቃ ትልቅ አይደለም፣ እድሜው ለመሞቻ የደረሰ ሰው አይደለም ምናምና ዳትስ ዋይ በጣም አስደባሪ ያደረገውና በጣም ብዙ ሰውም ደግሞ ነፂን ይወደዋል። በቃ የሆነ ተቃዋሚ ምናምን የለውም። እንትና ጠልቶት እንትና ይወደዋል ምናምን የሚባልም ሰው አይደለምና ማጆሪቲው ሰው የሚወደው ሰው ነው። ዳትስ ዋይ በጣም ፔንፉል ያደረገው። ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው። ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋ ራኳት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። እንደምናላችሁ ወዳጆቼ፣ አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ያው ማስተራብነት ለሕክምና ውጭ ሀገር ወጥቷል። እንግዲህ በጣም በወጣቶች መታመም በወጣቶች ህልፈት እያዘንን እንገኛለን በተከታታይ። ማስተራብነት ደግሞ እግዚአብሔር እንደሚፈውሰው እናምናለን። ካለው ቅንነት ካለው ልብ አንፃር እንደሚድንና ድኑም እንደሚመለስ እናምናለን። አሁን ደግሞ እስቲ ወደ ሪአክሽን ቪዲዮቻችን እንገባለን ማለት ነው። ያው ባያ የኢትዮጵያ ሙዚቃ የጨፈረ የመጀመሪያው ብራ የሳይኒጋ እስከረ የሳ ይቻላል ማን እዴ ይሁን የኢትዮጵያን ሚውዚክ ማለት ነው ከኢትዮጵያውያን አልፎ ብራዚላውያንን እያስጨፈረ ነው ማለት ነው። ዛሬ በጣም ደስ ብሎኝ ለምስጋና ቪዲዮ ነው የመጣሁት። ዓለም ላይ ከፍተኛ ቪው የነበረው 7 ቢሊዮን ነበረ፣ አሳክተናል። 14 ነው ማን
ሚሊዮን አሳክተናል። ስለሽ ነው። በጣም ነው ማመሰግነው። ምንም አይደለም። ማን ይገ በጣም ደደብ ነህ። ድድብናን ችለህበታል። ሜጋባይት ማያቅ ኤምቢ ብሎ ሚሊዮን ቢሊዮን ይላል እንዴ? አረ ብርሃኑ ነጋ ልጅ እየተመለከትከው እየጣሰ ነው፣ እያመለጠን ነው ወንድሜ፣ ተከታተለው። We are here in Ethiopia National TV EBC. So, my brother, I should speak this video for you. እሺ Today I told about for you. For so, you. check out this video in EBC. አጠረው እኮ ጨነቀው። ማን ግን ቢቀርብህስ? አማርኛ ማውራት እኮ አልተከለከለም። ማን ምንድነው የምትለን እንዴ? አረ እባክህ አታሰድብ፣ ስማችንን አታሳጣው። እንደ ሐሳብ ማለት ነው። ማስክ የምታረጉ ሰዎች ማስካችሁን ባታወልቁልን። ምን ነው እንዴ? እንዴት ነው በዛ ልክ ሰው ሊለያይ የሚችል? በጣም ማስኩ ሲኖር ሞናሊዛ ሲሆን ቃቶ ቢቂላ እንዴ ምን ተጨነቅ ነው? በጣም እውነት ነው። ወይ ማዳበሪያ ተጠቀሙ። ማስክ ከተወደደ ፌስታል አለ ማስክ ከልከልልን ከረሽም በኋላ ነው እንዴ ገሶ መሆኑ አፕሩቭድ ፈርሚኒዮ ሜተድ። አመሰግናለሁ። ሲጀመር በመልካቸው አፍረው ነው። ማን የምር ነው ብል አይኑ ጽድት ብሎ ምናምን ቀይሮ አንተ ሽፍርፍድ ደበላ ስትሄድ ወለቅ ይደረጋል የሆነ ዋታርጎ ዋታውልቁ በቃ ጨረስን። ሊስትሮ ግን አይፎን አይዝም ያለው ማን ነው? እኔ አሁን ለምሳሌ አይፎን 30 ፕሮ ማክስ ይዣል። እድሜ ለሞንድ ቤቶች ይሄን የመሰለ አይፎን ስልክ ሰጥተውኛል። ሊበላህ ነው ያራዳ ልጅ ከኋላ ሊበላህ ነው። ነግሬሃለሁ። አትወልጁ ማለገ ለታይ ማለት ነው አይደለም። ሚሊዮን ደበቅ አድርጋት። ኢማጂን አሁን የኔ ስልክ ይሄ ነው። ይሄንን ይዤ 30 ፕሮ ያዘ ሰው ጋር አስጠርጋለሁ? አላስጠርግም። ለምን ጫማ ይቆሽሹ አይቀርም። ምን ሆነ ነው? ልጄ ጠፍቶብኝ ነው። አታልጉ። ፎቶ ይዘሻል? ይሄው። ይቅርታ ሰይጣን አንፈልግም። አረ ልጄ ነው። ከምን ይወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ? አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በጀልከም። ለምን? እኔ እንጃ ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ባካ የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኖር። ምንም ቢሆን እኮ ልጅ ነው። እየው እስኪ እንዴት ነው ያስጠላል? ዶንኪ ድቅል አለው። ዶንኪ ዲብ ስራሽን አይተህ በቃ ይዞ ውጪ ዘረ በቃ ጠፍቶ ቢቀር ይሻላል። እንዲህ አይነት ልጅማ ከሚፈለግ ሀገሩን የከዳ ሰው ምን ሊባል ይችላል? ወይም ምን ይባላል? ዶክተር አብይ አህመድ ማን ኤዲት ተደርጎ ነው በለኝ። ማን ልጁ ተናግሮት አይደለም፣ ኤዲት ተደርጎ ነው በለኝ። በቃ ቀላቅለውት ነው እንጂ ልጁ ጨዋ ነው። ያራዳ ልጁ ጨዋ ነው። እኔ አውቀዋለሁ። ተቀላቅለው ነው። ኤዲተሮች ናቸው። ኤአይ ነው። እንደዚህ አያደርግም ይሄ ልጅ። እኔ ራሴ የለውበትም፣ አልፈልግም። አረ ጨርስ መጀመሪያ። ኦ ማይ ጋድ ነግሬህ ነበረ። ጨርስ መጀመሪያ ብዬ ነበረ። አይዞህ እንግዲህ ወንድሜ ያጋጥማል። ይሄ ገልቱ አይኖርም። ቶማቶ ማን ነው? ዮናስ ነኝ። ክፈት። አንተ በበዓል ትተኛለህ እንዴ? ክፈት። ዮናስ ማንም የለም። ሰኞና እሮብ ደውል። የዛሬ 3 ዓመት እንዳመጣ ድጋሚ አንተ ብቻ ቀልድ። ክፈት። ደግሞ ቆልፎ ነው እንደምተኛው እየመታህ ነው እንደ ክፈት። ማንም የለም አልኩህ እኮ።
ያማል እንደ እና ታዲያ አንተ ማን ነህ? ስማ እኔ ቴሌቪዥኑ ነኝ። ቅድም ራዲዮኑም ሲያወራ ነበር። አይ ገገማ ብቻ ቺኮችም አብረው ነበሩ። በቃ ሃፒ ኒው ኢየር። ከፈተው ቺኮች ዮንዬ ዮን ዋጓን ማነገ ከባል ከምን ዮናስ ያስኩ አየህ እና አሁን ኳስኔ አሞኛል ተወኝ በእናትህ የእናትህ ሲጀመር ልጅ ወልፋም ነው በጣም ያስታውቃል ፊቱ ዮናስ ያስታውቃል ፊቱ How old are you? 21. Okay, now. Have you dated someone older? Adundu. So, any high Mr. Lonquin, date ታደርገኛለህ? See, 360. እባክህ? Yeah. No. Can I date? No. Jealous. She's not mine. They ask you how you are, you just have to say that you're fine when you're not really fine, but you just can't get into it because they would never understand. እኔ አባት ባንቺ ደረሰ በማንም የወንዶች ጉዳይ ባልደርሶ አማርኛው ላጠረኝ አራዳ ልጅ እኔን ብያለሁ ብቻ ለተሰለ መሰሪያ ያስፈልገኛል ታዲያ ምን አገባ የደሃ ቀብራራ ወደ ሰማይ አራ አሁን ሰማይ ላይ ጉንሳ ሰማም ሲሸቱ ምንድነው የሚሸተው ሲል ጮሆ ተጣራ አረስማ ማን የወንዶች ጉዳዮች እያፈሉ ነው ማን ሌላ ነገር የሚሰጥ መስሎ ነው ወይ አረባክ ብርን አታባክም በይልክበት አረባክ ማን ነገር በለው ማን አንተ እዚህ ተኛ ሁለት ፑሻፕ መስራት አቅቷል እዚህ ጋር ማሚ ዲጋፕ ያንከበክቡታል ነው ማለት ወንዶች በዚህ ሴትዮ አይን ስንታይ ማለት ነው ግማሽ ወንድነን እንደ ሙሉ ወንድ አንቆጠርም አሁን ንቃ አሁንማ ትተዋታለህ አትተዋትም ፍቅር አያለሁ እኔ ሲመጣ ማለት ነው እኔ ሲመጣ ብሞት ይሻለኛል ተሰራለ እኛም ማለት ስማኝ ሀብታም ስለሆነች ነው እሷ እኔ ድሃ ስለሆንኩ ነው እንደዚህ እኔ ላይ ዝም በል አሁን ሁለት እድል እሰጥሃለሁ አንደኛ አገላለሁ ግደለኝ እኔ እሷን ቀጥዬ ሰው መሆን አልችልም ግደለኝ መሬት ቆፍሬ ነው የምቀብረው እገላለሁ ግደለኝ ሁለተኛ ምን 10 ሚሊዮን እሷ ወደማትደርስበት ሩቁ አሜሪካ ልካለሁ እሺ የኔ አባት እስማማለሁ አራስማማለሁ አሜሪካ እናቴ ትስማማለሁ ምን አይነት እድል ያገኝ የኔ አባት አሜሪካ ግቢ ሆኖ እንዳትበላ እንጂ ማን እንዲህ አይነት እድል ግን የት ነው ያለው እስቲ አንዴ ጠብል አርጋትና አንዷን ከዛ አባቷ ወይ አሜሪካ ይላከኝ ወይ 10 ሚሊዮን ብር ይስጠኝና አገላገላለሁ ከድሮም ከችግር አይበልጥም ለዩናይትድ ካለው ወደፊት ባለ ለኔ ነው ሰሜን ስላላወቀችው ነው ለኔ ነው አሜን እግዚአብሔር ይባርክሽ ወይ በእናታችሁ አረባካችሁ ንገሯት በሉ አሁን ኦልትራፎርድን ለጥር 28 ዝግ ይደረግልን ከ9 ሰዓት በኋላ 100,000 የኢትዮጵያ ህዝብ እንጠራለን ይጫወታል ነው ማነገ ይጫወታል ሰላም ማማ ሰላም ሰዋታ ነው አይ ነው አመሰግናለሁ ግርታ ደነሽ ሰላም ብቻሽን ነሽ እንዴ እና ሁለት ምን ያደርጋል የሳይ ማን አራቡና አንተ እንዴት ነሽ ዛሬ ከነጋ ቆንጆ እንደሆነሽ ነገረሽ ወንዶች መዋሸት አቆሙ ማለት ነው በጣም ወይ እውነት ብለሃል ድሮም እኮ የሚፈልጉትን እስኪያገኙ ነው ይባላል ወንዶች አይደል ነው እናንተ ከእንቅልፉ ሲነሳ ከእንቅልፌ ገና ተነስቼ ፊቴ መታጠቤ ነው
ከእንቅልፉ ተነስቶ እንደዚህ የሚያምር ሰው አለ? ከእንቅልፉ ተነስቶ ኬት መጥቶ ከእንቅልፌ ተነስቼ እንዲቆንጆ በለው እንደኔ እስቲ ከእንቅልፋችሁ ትነሱ ከእንደዚህ ውበታችሁ ጋር የምትነሱ ኬት መጥቶ ማዘር ብቸኛ የኢትዮጵያ ሞናሊዛ ከእንቅልፍ ሲነሱ ባይሆን ልጅ አሉት ከ20 ዓመት በታች ቢሆን ተመራጭ ነው። እንዲሁ ከእንቅልፎ ስትነሳ ቆንጆ የሆነች እንደርሶ ማለት ነው። አንተና የምር ቤቴን ሳምካት ተቀልዳለህ እንዴ? አንተ ነኝ እኮ ነኝ ሰውዬው። መጀመሪያ ማን አይኔን አየህ? እሺ፣ ከዛ አይኗን አየኋት። ከዛም እንደሩቅ ታውቃለህ፣ ወደ እሷ ነው የጠጋው። ለምን እንደጠጋው ታውቃለህ? ምክንያቱም በመካከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ እንችላለን 20 ሲባዛ በ5 እኩል ይሆናል 100 ሜትር ይሆናል። ወይም ደግሞ ዲስታንሳችን 100 ሜትር ነው ማለት ነው። ታችሎ ነገር ዜሮ ከምታመጣ ይሻላል። ምን አባኔ ላይ ተፈጣለህ? አትከታተልም? ባደረን የሚያወራው ጀነዝ መተተኛ ጓደኛ ታዋቂው ኮሜዲያን ቻርሊ ቻፕሊን አንድ ድግስ ላይ ቀልድ እንዲያቀርብ ይጠራና ወደዛ ድግስ ይሄዳል። እናም መድረክ ላይ ይወጣና ቀልዱን መቀለድ ይጀምራል። በዛም በጣም ብዙ ሰው እየተዝናና ነበር። እናም ቻርሊን አንድ ቀልድ ይቀልዳል። እናም በጣም ብዙ ሰዎች ይስቃሉ ማለት ነው። እናም ግን መልሶ ይሄንኑ ቀልድ ሁለተኛ ጊዜ መልሶ ይሄንኑ ቀልድ ይቀልደዋል። እናም መጀመሪያ ላይ ይሄን ቀልድ ያልሰሙ ሰዎች በጣም ይስቃሉ። የሰሙት ደግሞ ምን ሆኖ ነው እያሉ ነበር። ነገር ግን ይሄንኑ ቀልድ ለሶስተኛ ጊዜ መልሶ ይቀልደዋል። በዚህ ሰዓት በጣም ሁሉም ሰው ግራ በመጋባት ይሄ ሰውዬ ያመዋል እንዴ? ምን ሆኖ ነው አንድ ቀልድ 3 ጊዜ ተደጋጋሚ ጊዜ የሚቀልደው ብለው ሁሉም ግራ ተጋብተው ወደሱ ማፍጠጥ ይጀምራሉ። በዚህ ሰዓትም ቻርሊን አንድ የሚገርም ንግግር ይናገራል። በተመሳሳይ ቀልድ ደጋግማችሁ መሳቅ ካልቻላችሁ ምንድነው በአንድ ሐዘናችሁ ደጋግማችሁ የምታለቅሱት? ህይወት እጅግ በጣም ውብ ናት። ትላንትናችሁን እያያችሁ ዛሬያችሁን አታበላሹ። በህይወት መኖራችሁ እጅግ በጣም ትልቅ ስጦታችሁ ነው። ዛሬን ከሰራችሁ ደግሞ ነጋችሁን ማስተካከልና ነጋችሁን ማሳመር ትችላላችሁ። ስለዚህ በአንድ ቀልድ ተደጋጋሚ ጊዜ መሳቅ እንደማትችሉት ሁሉ በአንድ ሐዘናችሁ ተደጋጋሚ ጊዜ አታልቅሱ በማለት የሚገርም ንግግሩን አቅርቦ ከዛ መድረክ ወርዷል ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ብዙዎቻችሁ እንደማትጠብቁት አውቃለሁ። የይቅርታ ቪዲዮ ነው ይሄ። እኛ የመጣንበት መንገድ ያሳለፍናቸው ነገሮች እንዳለ ሰሞኑን ከገጠሙን ነገሮች ይበልጣሉ። እኛ አብረን ብዙ ነገሮችን አሳልፈናል፣ ተንገላተናል፣ ምን ተብለናል፣ እንደዚህ ተብለን እኔም እናንተም ብዙ ነገሮች አጥተናል። ያሳለፍነው ነገር አሁን ከተፈጠረው ነገር ይበልጣል አውቃለሁ። እኔ ብዙ ኤአይ የደረሰበትን ደረጃ አውቃለሁ። በጣም ሸዋጅ ነው። ላደገ ሰመጣች ዲቤክ ሰመጣች በትንሽ ኤአይ ቪዲዮ ታለዋልና እንደዚህ ሆኗል ብዬ እናንተ ላይም ቂም መያዝ አልፈልግም። ይህንን በማመልከቻ መልኩ ያላደረኩት ቀጥታ ከኔ ልብ ወደ እናንተ ልብ እንዲሆን ስለምፈልግ ነውና የውስጤን በግልጽ አይኖቼን ድምጼን ፊል እያደረጋችሁ እንድትረዱት ስለምፈልግ ነው። እና ኤአይ አምናችሁ ባሳያችሁኝ ሪአክሽን ይቅር ልላችሁ ወስኛለሁ። ይቅር ልላችሁ ኢስ ክሬዚ። ያሳለፍነው ነገር ይበልጣል፣ ያለን ነገር ይበልጣል፣ ወደፊት የሚኖረን ነገር ይበልጣል። እና ኤአይ ደካማ ጎናችሁን እንዲያወጣው ምናምን እና እሱን ማየት አልፈልግም። እኔ ጠንካራ ጎናችንን እያየው ብቻ ይቅርታ አድርጌላችኋለሁ። አንተ ጠየቅ ነው ወይስ ምንድነው? ያራዳለች ይቅርታ ልብ ያስፈልገናል ሁላችን። ይሄ ነገር ጎድቶኛል፣ ቀላል አይደለም። ጭሮታል፣ ልቤን ሰብሮታል ማለት አልችልም። ጭሮታል፣ አስከፍቶኛል። ግን የነበረን ነገር ይበልጣል እና በዚህ ጉዳይ ማናችሁም ሰላም እንድታጡ አልፈልግም፣ እንቅልፍ እንድታጡ አልፈልግም። ስራ መስራት አረ ጠቅላይ ሚኒስትር ተው። መማር ያለባችሁ መማር እንድትማሩ በሰላም ነፃ ሆናችሁ ፈልጋለሁ። ምታረጉ ቤተሰባችሁ ጋር በቃ ሁሉም ነገር ስራ ህይወታችሁን በሰላም በጸጸት እንድትኖሩ አልፈልግም። ይህን ውሳኔ ለመወሰን ወስኛለሁ። ይቅር ብያችኋለሁ። ከልቤ ነው ይቅር ያልኩት። እንደዚህ አላነሳውም። ከዚህ በእንደዚህ አድርጋችሁ ስል አታገኙኝም በቪዲዮ። ከልቤ ይቅር ብያችኋለሁ። አመሰግናለሁ። ወዳችኋለሁ።
በሌላ ቪዲዮዎች እንገናኛለን። ወዳችኋለሁ። የነበረን ነገር ይበልጣል። ወዳችኋለሁ። ዲቤክ እኔ ግን ወንድማዊ ምክር ስመክር ማለት ነው ይሄ የወንዶች ጉዳይ ቢቀርብ ነው የሚሻለው። ልጅቷ በጣም አሪፍ ልጅ ነች። ማን ነገ በቃ ከገባ ገብቷል። ጨርሻለሁ። አይበለውና አያድርስብኝ ድንገት አንድ ቀን ቤቴ ቢጠፋብኝ ድንገት ብጠፋ ምን ሆናለሁ? የጠፋው ለታ ምን አድርጋለሁ? የጠፋው ለታ ምን አድርጋለሁ? ሳልፈራ ሳልደናገጥ ፖሊስ ካለ በአይኔ መፈለግ ፖሊስ ካጣው ትልቅ ሰው ይበጃል። በተለይ እናት ብትሆን ይመረታል። ና ልውሰድ ቢሉኝ አልሰማም፣ ውስጥ ግባ ቢሉኝ አልሰማም። አይበለውና አያድርስብኝ ድንገት አንድ ቀን ቤቴ ቢጠፋብኝ ድንገት ብጠፋ ምን ሆናለሁ? የጠፋው ለታ ምን አደርጋለሁ? የጠፋው ለታ ምን አደርጋለሁ? እድለኛ ሆኜ አንድ እናት አገኘው መጥፋቴንም ነገርኳቸው። ስልክ ቁጥር ሲጠየቁኝ የእናቴን ስልክ ሰጠኋቸው። እናቴ መጣች በጣም ተደስታ ወሰደችኝ እክፍ አርጋ። አይበለውና እንደ ዋንጫ ድንገት አንድ ቀን ቤቴ ቢጠፋብኝ ድንገት ብጠፋ ምን ሆናለሁ? የጠፋው ለታ ምን አደርጋለሁ? የጠፋው ለታ ምን አደርጋለሁ? አይ የልጆች ምናምን አሪፍ ቢት ነው ያለው። ያ ኦል ዮ እስከዚህ ሰዓት ካላችሁ ይህን ድምጽ እየሰማችሁ ካላችሁ በጣም ትችላላችሁ። ያራዳ ልጆች ሂድ ሰብስክራይብ በተን ላይክ አድርጉ። በሚያባብዱ በጸዳዱ ሌሎች ቪዲዮዎች ከዚህ በኋላ ከች እያለ ነው ቶሎ። ስለዚህ እናንተም ሰብስክራይብ በማድረግ ፋሚሊ ሁኑ። አይ ላቭ ዩ ኦል። ይመቻችሁ። ፒስ አይ